ሰላም እንዴት ናችሁ? ዶክተር ተመስገን ነኝ የህፃናት ስፔሻሊስት ሐኪም። በዛሬው ዕለት ስለ ኢንፋንታይል ዲስኬዥያ ወይም ደግሞ የጨቅላ ህፃናት የማስማት ችግር ትንሽ እናወራ እወዳለሁ። ይህ ችግር በብዙ ህፃናት ላይ የሚከሰት በመሆኑ ብዙ ወላጆች ስለዚህ ጉዳይ ኮንሰርን ወይም ደግሞ ጥያቄ ይኖራቸዋል ብዬ ስላሰብኩ ነው ይህን ቶፒክ የመረጥኩት። ይህ ኢንፋንታይል ዲስኬዥያ ወይም ደግሞ የማስማት ችግር ብዙ ጊዜ ምልክቶቹ ህፃኑ ማቃሰት፣ ማስማት እንዲሁም ማልቀስ ምልክቶች ይታዩበታል። እናም ቆይታው ከ5 እስከ 10 ደቂቃ የሚሆን ሲሆን ልጁ ካካ ሲል ወይም ደግሞ አየር ሲያሳልፍ እነዚህ ምልክቶች ብዙ ጊዜ ይጠፋሉ ማለት ነው። የዚህ ችግር መፍትሄው ከማየታችን በፊት ዶክተር ተመስገን የህፃናት ስፔሻሊቲ ክሊኒክ በኮምቦልቻ ከተማ አገልግሎት እየሰጠ ይገኛል። አድራሻችን ከኮምቦልቻ ሆስፒታል ጀርባ ከቦርከና ክፍለ ከተማ ጎን እንገኛለን። የህፃናትና ታዳጊዎች የጤና እክል ካጋጠማችሁ በክሊኒካችን መጥታችሁ አገልግሎት የምታገኙ መሆኑን እንገልጻለን። እናም የኢንፋንታይል ዲስኬዥያ ወይም ደግሞ የማስማት ችግር መፍትሄዎቹ ካልን አንደኛ ቤተሰቦች ወይም ወላጆች መረጋጋት ነው ያለባቸው። ይህን ኖርማል ነው፣ በራሱ የሚጠፋ ችግር ስለሆነ ማለት ነው። ሁለተኛው ደግሞ ይሄ የሰገራ ድርቀት ስላልሆነ ተጨማሪ መድኃኒቶች አይፈልግም። ለምሳሌ የሰገራ ማቅጠኛና ሌሎች በፊንጢጣ የሚገቡ መድኃኒቶችን አይፈልግም። ሆድ ማሸት አያስፈልገውም። በራሱ የሚጠፋ ነገር መሆኑን መረዳት ያስፈልጋል ማለት ነው። መቼ ነው በሐኪም ወይም ደግሞ በጨቅላ ህፃናት ወይም ደግሞ በህፃናት ስፔሻሊስት ሐኪም መታየት ያለባቸው ብለን ካልን ልጁ የህመም ምልክት ሲታይበት ማለትም በተከታታይ የሆነ ማስታወክ ሲኖረው፣ ሆዱ መነፋት ሲኖረው፣ ካካ ማሳለፍ ካቃተው ወይም ደግሞ የሰገራ መድረቅ ካለው በህፃናት ስፔሻሊስት ሐኪም ወይም ደግሞ ወደ አካባቢው ወደሚገኝ የጤና ተቋም በመሄድ ማስመርመር እና ማሳየት ያስፈልጋል ማለት ነው። ለዛሬው በዚህ ቀን አመሰግናለሁ።